በጣም የቆሸሸ ቦታ እኮ ነው እኮ አይደለም ለአንተ እኮ ለአንድ ለእንትን ሰው እንኳን የማይመከር ቦታ ነው። ለእንስሳ እንኳን አይሆንም እኮ ቦታው። በቃ ምንም አማራጭ ማታ ፖሊሶች በተኛሁበት መጡ። ከዛ ሪሴፕሽኗን ነግሬያት ነበር። ፖሊሶች ከመጡ ምልክት አድርጊልኝ ብዬ ነበር። ሮጬ በመስኮት አምልጬ የመጣሁት እዚህ አለመያዜም እንደዛ እናትዬ ነው ነገር ብትሆን ስለብድ ከማብ እሺ ለኔ አንተ ለራስህ አስብ እንዴ እዚህ ምን እንደመሰልክ ቁልቁል ብለሃል። ወይኔ ኪራ ያንተ ጥፋት ነው ሁሉም ነገር። እኔ ሁሉ ይፈጠራል ብዬ አስቤ ነው ያንን ነገር ያደረኩት። እሺ አሁን ፖሊሶች የሚመጡና አለመጡ እንግዲህ ቼክ አድርግ እስኪ እየተከታተሏትና አለመሆኑን ዝም ብላችሁ ትመጣላችሁ እንዴ? አሚር ኧረ ይዞ ያለ በእግዚአብሔር ስም አሚር ኪራ ሰው ጥራ በእናትህ አሚር እንዴ ይሄ ምድረ በዳ እኮ ነው። አንድ ሰው ሞት የሚያረጫከው ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ ወይ? ያው ትላንት እኔ ላይ ያው የፖሊስ ማዘዣ ወጥቶብኛል እንዳያችሁት እና ፖሊሶች በጣም እያፈላለጉኝ ነው። እጄ ልስጥ ከሰስና ያለውን ነገር ለእናቴ ብላት እናቴ አንተ ከምትታሰርብኝ እኔ በሞት ይሻለኛል ብላኝ ያው የፖሊስ ሽሽት ውስጥ ገብቻለሁ። አሁን ከፖሊሶች እየሸሸሁ ነው ያለሁት ከአላህ ጋር። ትላንት ሸሽቼ ሩም ነበርኩኝ። ከሩም እኔ ፈልገውን እንደመጡ ሲመጡ እዚህ ቤት ውስጥ ገብቻለሁ። እንግዲህ በጣም ያስጠላል። እዚህ ቤት ነው ያደርኩት። አምልጬ ያገኘኋት ቤት ነች። እዚህ አይመጡም። እዛ ሩም ያደርኩበት ሆቴል ላይ ስም ኮምፒውተር ላይ ይመዘገባልና በሱ መሰረት ነው አፈላልገው ያገኙኝ እና ያው ለእናቴ ብዬ እዚህ አዋራ ውስጥ ነው ያለው ትላችኋለሁ ፋሚሊዎቼ። በጣም ደክሞኛል። በጣም አላፈጠርኩም እንትን አላልኩም። እንደዛው በጾምኩበት ነው ያለሁት። ውሃ አግኝቼ ጠጥቻለሁ። ከዛ ምንም ያለፈ ነገር ማድረግ አልቻልኩም። አልሐምዱሊላህ ነው ለሁሉም ነገር ለሁሉም ችግር አልሐምዱሊላህ። በጣም ደክሞኛል። በጣም አሞኛል። አነቃ ብለን እና ከአላህ ጋር እንግዲህ አላህ ይዤ አምልጬ እዚህ ደርሻለሁ። ከዚህ በኋላ ግን እናቴ እዚህ ቦታ ብታይኝ በጣም እንደሚከፋት እርግጠኛ ስለሆንኩኝ አልቻልኩም። ኪራን ጠርቼዋለሁ ብቻ የሆነ ነገር እንዲፈጠር። ምንም ነገር አልቻልኩም። በጣም ደክሞኛል። ጾሜን ደግሞ ማጥፋት አልፈለኩም። በዛው በጾምኩበት ደርቤ ጾምኩኝ ማለት ነው። ሁላችሁም የተፈጠረው ነገር አይታችኋል። ያው የቤቲ እህትና ኦሊ ሆነው እንትን ብለውኛል። ምንድነው ቤቲ 18 ዓመት አልሞላትም ብለው አሳበው አሳስረውኛል። እና ደግሞ አንተነህ ሃይማኖቷን ያስቀየርካት አንተነህ ወደ ኢስላም ያመጣሃት ብለው አስረውኛል። ግን ብቻ እንዴት ወንጀሉ እንዳቀነባበሩት አላውቅም። እኔ ምንም ያደረኩት ነገር የለም። እንዳያችሁት ቤቲን እኔ አንድ ቀንም አላህ በሚያውቀው ሙስሊም ሁኚ ያላልኳትም እና ደግሞ ቤቲ ደግሞ 18 ዓመት መሙላቷ የቪዲዮ ማስረጃ አለኝ። አምና 18 ዓመቷን ሳከብርላት ብላችሁ ማየታችኋል። እና ከዚህ በላይ ምንም አይነት ማስረጃ የለም። ብቻ አልሐምዱሊላህ ነው ለሁሉም ነገር። በጣም እየደካከመኝ ነው። ዛሬ ማድራል መስለ ብሎኛል። ደግሞ ያለሁበት ቦታ በጣም ያስጠላል። ጫካ ነገር ነው፣ ማየት ትችላላችሁ። ጫካ ነገር ነው እና እንትን ማለት አለብን። በጣም ያስጠላል።
ብቻ ዋራው ምናምን ሳይነስ እንዳያስይዘኝ በጣም ፈርቻለሁ። እናቴ ከኔ የበለጠ በጣም እየተጨነቀች ነው። ቤቲ ከኔ የበለጠ በጣም እየተጨነቀች ነው። ኦሊያድን ስትለምነው ነበር። ምክንያቱም እኔ እንዳልታሰርባት ብላ እናቴም እኔ እንዳልታሰርባት ብላ በጣም ፈርታለች። ግን ያው የሚሆነው አላህ ነው የሚያውቀውና ደህና ሆናለሁ። አልሐምዱሊላህ። ጾሙ ከባድ ነው። ለመጀመሪያ ጊዜ እንደዚህ እንትን ብዬ ስጾም ብዬ ነው የሚባለው ጾም ላይ ጾም ደርቤ ስጾም እና ኪራ ይመጣል የሆነ ነገር ያደርጋል ብዬ አስባለሁ። ወንድሜ ነው ኪራ ማለት ከጓደኛዬም በላይ ስለሆነ የሆነ ነገር እንደሚያደርግልኝ ተስፋ አደርጋለሁ። እኔ ግን በጣም እየደካከምኩ ነው። ስለዚህ ኪራን እንጠብቀዋለን። አሚር ምን ሆነህ ነው? ምን ሰራለህ እዚህ? ምን ሆነህ ነው? ምን ሰራለህ እዚህ? እዚህ ባዶ ቤት ምን ሰራለህ? አሚር ከፖሊሶች አምልጬ ነው። እንዴት ታዲያ እዚህ ነው መቀመጥ ያለብህ? እስኪ ቦታውን በጣም ቆሻሻ ቦታ እኮ ነው እንዴ! ቢያንስ አትደውልም እንዴ? የሁላ ነገር እስኪፈጠር ድረስ እዚህ ከደረስክ በኋላ ብቻህን ቆይ። አንተ እንዴት ነህ? አብደሃል እንዴ? ለምን እዛ መጣ እንዴ? ለምንድን ነው ይዣት የማልመጣው እንዴ? ለምን ፖሊሶች ቢይዙኝ ሰው በሷ ምክንያት እንዴ? ለምንድን ነው የሚይዟት? እሷን ቤት እየተከታተሏት ቤት እየተከታተሏት እኮ ነው። እሷን እዚህ እየተከታተሏት አለ ነው ካንተ ጤንነት ይበልጣል። አሁን እዚህ ሆነ ነገር ብትሆንስ? እሺ እዚሁ አሁን ብታሰርስ አንተ ምን ልትል ነው? እሺ ለምን ትታሰራለህ? ምን ያጠፋው ነገር አለ? በቃ ተውጤን ታውቀው የለም ለማማ ብዬ አይደል እንዴ እዚህ ቦታ ሲቆሻሻ ነው ተስፋለሁ። ብትታሰር አይሻልም? እንደውም እዚህ ለኔማ ብታሰር ምን ችግር አለ? ምንም የሚፈጠር ነገር የለም። እኔ ማስረጃ አለኝ ሁሉም ነገር። እኔ እኮ ምንም አልኩ። እኔ እኮ ለእናቴ ብዬ ነው። እናቴ እኔ ከታሰርኩበት አንድ ነገር ትሆናለች ብዬ ነው። እዚህ ባዶ ቤት ውስጥ ብቻህን ብትሞትስ? ምንም እኮ ነገር የለም፣ ምንም ነገር። እሺ አሁን ምግብ በልታል? አልበላሁም። ሙሉ ቀን ይሆነኝ ዋስ ውሃ ጾመኛ ነኝ። ያው ጾም ነው እንዴ? አሚር ተጎድተሃል እኮ። እስቲ ምን እንደመሰለህ እስኪ ነው እንደምትጠብቀው እንዴ አሚር? ኧረ በአላህ ጥፋቱ ላይ አንተ ነው ኪራ። ለምንድን ነው እኔ ጥፋት የራሴ ጥፋት ነው። ተው እኔ ይበለኝ እዚሁ ቆሻሻ ውስጥ እኔ ሁላ ነገር ይፈጠራል። በሞት ይሻለኝ ነበር። ተውኝ፣ እኔ ልቀቁኝ። ሁላ ነገር ይፈጠራል ቢያስባል እኔ እሄዳለሁ። ትይዛት መጣ እየተሷን እየተከታተሏት ቢሆንስ? ከተሏትም አሚር በእናትህ ነው እንዴ? አንተ ለራስህ አስብ እንዴ። እሺ ምን እንደመሰልክ ቁስቁል እኮ ብለሃል። ወይኔ ኪራ ያንተ ጥፋት ነው ሁሉም ነገር። እኔ ሁላ ይፈጠራል ብዬ አስቤ ነው ያንን ነገር ያደረኩት። እሺ አሁን ፖሊሶች የሚመጡና ለመጡ ቼክ አድርግ እስኪ እየተከታተሏትና ለመሆኑን ዝም ብላችሁ ትመጣላችሁ። ማንም እየተከታተለን አይደለም። ያንተ ለራስህ አታስብም እንዴ? እዚህ ባዶ ቤት ምን ትሰራለህ? ምንም ነገር እኮ የለም። በቃ ምን አማራጭ አለ? እሺ ቢያንስ ውሃ ጠጣሽ። ጾመኛ ነኝ፣ ከጾም አይበልጥም እንዴ? ግዴታ እኮ መጾም የለብህም አሚር። ምንም አልበላም። እሺ ትናንትስ አፍጥርስ ምን በላህ? ምን አገኘ? እና ታዲያ እንዴ እንደዚህ የሆንክ እንዴት ውሃ እንኳን አትጠጣም? አንተ ሲጀምር እንዴት እዚህ ታድራለህ? ቢያንስ ቦታውን አይተኸዋል አሚር? በጣም የቆሸሸ ቦታ እኮ ነው እኮ አይደለም። ለአንተ እኮ ለአንድ ለእንትን ሰው እንኳን የማይመከር ቦታ ነው። ለእንስሳ እንኳን አይሆንም እኮ ቦታው። በቃ ምንም አማራጭ ማታ ፖሊሶች በተኛሁበት መጡ። ከዛ ሪሴፕሽኗን ነግሬያት ነበር። ፖሊሶች ከመጡ ምልክት አድርጊልኝ ብዬ ነበር። ሮጬ በመስኮት አምልጬ የመጣሁት እዚህ አለመያዜም እንደዛ እናቴ የሆነ ነገር ብትሆንስ ልብ ድካማ ቢነሳ። እሺ ለእኔ አትደውልልም? ቢያንስ ምግብ እኮ አመጣልህ ነበር። ምግብ አመጣልህ ነበር። ምን አማራጭ አለ? ምግብ እኔ አልበላም። ለምን አትበላም? ቢያንስ እንኳን አፍጥር ሰዓት እንኳን ይዤልህ አልመጣም? አትደውልልኝም? አፍጥር ሰዓት ይዘሽልኝ ትመጫለሽ። እዚህ ሆናለሁ። ከዚህማ መውጣት አለብህ። ከዚህ አልወጣም። በሽታ እኮ ነው። የዚህ ቦታ እኮ ቆሻሻ ነው። ለአንተም እኮ ጥሩ አይደለም። እንዴ ከዚህ ከወጣሁ እያዛለሁ። እዚህ ቤት ውስጥ መኖር የሚችለው ከዚህ ከወጣሁ እያዛለሁ።
አትያዝም። የመጣው ይምጣ እንዴ መሞት አለብህ እንዴ? እኔ እናቴን ማጣት አለብኝ ወይ ተያዝ በቃ ስማኝ እናቴን ማጣት ኪራ እናቴን ማጣት አለብኝ ወይ ተያዝ በቃ እዚህ ሆነ አንተ ጤንነት ሳይጠበቅና እዚህ የወረደ ቦታ ሆነ እዚህ ጋር የሆነ ነገር ብትሆን ነገር እሷ ማጣት አይቀርም ገብቶሃል አንተ የሆነ ነገር ስትሆን ማሚንም ይሰማታል ያማታል አይደል እንዴ አንተ ምን ሆነ ነው ጭራሽ እዚህ ነው ሞኖ ትላለህ እንዴ አው ኪራ ማንንም ከዚህ በኋላ ይዘህብኝ እንዳትመጣ እኔ እዚህ አልሄድም አሚር ሲጀመር ከዚህ በኋላ እዚህ መሆን የለብህም ፋተኛ ማን እንደሆነ እስኪታወቅ ድረስ ፖሊሶቹ አጣርተው በቃ እስኪደርሱ ነፃ ነህ እስኪሉ ድረስ እኔ እዚህ ሆናለሁ እናንተ ይቻላችሁ እሺ በቃ እኔ ነኝ ያረኩት እላለሁ በቃ አሚር እንዴ ስማኝ ተኛ በቃ ጭንቅላትን እዚህ ላይ አድርግ ዝቅ በል አሚር ምንም አልሆንኩም እንዴ አሚር ቀናበል በእግዚአብሔር እንዴ አሚር ዝቅ በል እሺ ራስን እዛ ላይ አድርገው ቀናበል አሚር ኧረ በሚካኤል እንዴ አሚር ደህና ነኝ እንዴ ምን ሆነ ነው አሚር ውሃ ጠጣ በአላህ ውሃ ጠጣ አሚር ውሃ መጠጣት አለበት እንዴ ግዴታ እኮ አይደለም ጾሜ ይፈርሳል እንዴ ጾም ግዴታ አይደለም አሚር እንዴ አፍጥሻት በላ እዚህ ጋር አሁን እየሞትክ እንዴት ነው ጾም የምትለው አሚር ከዚህ መውጣት አለብን እንደዚህ እየሆንክ የምትጾመው ጾም እኮ ፈጣሪ የማይቀበልህ አሚር እንዴ አላህ እኮ ያውቃል አይደለ እንዴ የውስጥህን አሚር በግዴታ አይደለም ሌላ ጊዜ ቀዳ ትከፍላለህ አሚር መጾም የለብህም ወይ የለህም እኮ ዋና እንዳታመጪ አሚር ነይ በዚህ ጋር ደገፍ አድርጊኝ ደገፍ አድርጊኝ አሚር በአላህ እንዴ አሚር ምን ይሆንክ በአላህ ራስን እያጣህኩ ነው አሚር ኪራ ቶሎ በል በእናትህ አሚር በአላህ አዋረኝ በአላህ እንዴ እስከምትሆን ድረስ አሚር በአላህ አሚር በአላህ ተነስ አሚር አዋረኝ በአላህ አዋረኝ ምን ይሆንክ ነው ምን ደበዳ ነው ምን ውስጥ ነው የገባኸው አይደለም ሱቅ አይደለም እንስሳ እንኳን አይታይበትም እኮ ቦታው ላይ እሺ ሆስፒታል የት እኮ ግራ ገባኝ አሚር እሺ ተነስ መነሳት ትችላለሽ አሁን እችላለሁ ምንም አልሆንኩም እኮ ተነስ እሺ በቃ እንሂድ የመጣው ይምጣ እንዴ እኔ እና ይዞ ለመዳለም እሺ ምንም አልሆንኩም ስማ እኮ እሺ እንደዚህ ይሁን ምንም አልሆንኩም አትበል በእግዚአብሔር እንዴ አሚር እንደዚህ ጠንካራ ነህ ግን በዚህ ሰዓት አይደለም አሚር ሰዓት ስማኝ የምዕራፍ ጥርሳት ነው በቃ ውሃ መጠጣት አለብህ ወይ በእግዚአብሔር እሺ አሁን ምን እናድርግ እዚህ ገና ወይ መኪና ይገባ ወይ የሆነ ነገር አይመጣ እኔ እችላለሁ ስሙኝ አይደለም አሚር ስሙኝ እሺ አታውራ ይደክማል በእናትህ አታውራ በቃ ስሙኝ አውራ አሁን ዝም በል አሁን ማለት እናቴ እንትን ካለች ስሙኝ እናቴ ከታሰርኩባት ትካቶንም እናቴን እኔ ነኝ የማውቃት ከእናቴ በላይ ማንም እኔን የሚያውቃት የለም እናቴ ከታስረ ከምታይ ፖሊሶች አጣርተው እስኪደርሱ ድረስ እኔ እዚህ እሆናለሁ አፍጥሞት እኮ ነው አቅም እንኳን አጣህ እኮ አሚር በአላህ ሲደርስ እሺ አሁን እኛ ማስተሳሰብ የለም ውሃ መጠጣት አለብህ አሚር በአላህ ለእኛ እንኳን አስብልን እንዴ ስንት የሚፈልግ ሰው አለ እኮ ማሚያውን እንደዚህ ሆና እዚህ ቦታ ውስጥ ብታይስ እሺ እስር ቤት ሆና ብታይ አይቀላትም እዚህ ጋር ከምታይ አሚር ወይ አሚር በአላህ አልሄድም ተነስ መሄድ አለብን አሚር በአላህ እሺ በለኝ ስሞትኝ እሺ በለኝ አሚር በአላህ ቀስ በል አቆይ ኪራ ቀስ በል አሚር እሺ ነቃ በል በቃ አይነን አጨፍን እሺ አይነን አጨፍን በእግዚአብሔር እሺ ተነስ ቆይ ቀስ በል እንዴት ትሄዳለህ ለምንድን ነው የማትሄደው በአላህ አሚር በአላህ ስለምን በአላህ በአላህ ትበይኝ አንቺ በአላህ ኧረ ተለመነን እባክህ ተለመነን እሺ ቀስ በል ወይኔ ጉዴ ኪራ በእናትህ አሚር ምንም ከዚህ ከቆየ ስማኝ ከዚህ ከቆየ ገና ሰው አትሆንም አሚር ኧረ ይዤ ያለ በእግዚአብሔር ስም አሚር
አሚር ኪራስ አቅራበና አሚር እንዴ ይሄ ምድረ በዳ እኮ ነው አንድ ሰው የለም ምን የሚያለጫካ እኮ ነው አሚር 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 መልስ አሚር ወይኔ አሚር ባላ አሚር መልስ ይዘዋል አሚር መልስ እሺ መልስ በእግዚአብሔር መልስ ኧረ አሚር በሚካኤል በእግዚአብሔር ተነስ እሺ ተነስ እሺ በእናትህ ተነስ ምንም ማለት ረሃብ ነው እኮ በቃ እስቲ ቆይ ተንፈስ በል እሺ ቆይ ትንሽ ተንፈስ በል እሺ እስቲ ተንፈስ በል ትንሽ ተንፈስ በል ተንፈስ እስቲ አራግብልህ በእናትሽ ተንፈስ በል እስቲ ተንፈስ በል አሁን እሺ እኛ ባንመጣ እንዴት ነው የምትሆነው ንገረኝ እሺ ንገረኝ እሺ አሚር ነፃ በል እሺ ነፃ በል ተነስ እሺ አሚር ቀስ በል በእናትህ ቆይ ያንን ያዘው እንትኑን ያዘው ቦርሳውን ቆይ አንዴ ያዥ ኧረ በሚካኤል ኧረ ቀስ በል አሁን ቀስ ብላ አትታሰርም በቃ አትታሰርም እናደርጋለን መቼም አትታሰርም ቀስ በል እሺ የማሚ ዱዓ ደግሞ አለ እሺ ኢንሻአላህ አትታሰርም ቀስ በል ለምን ትሄደው አሚር በእናትህ ነገር ካየች ትጎዳብኛለች አይደለም ታዲያ ምን አሚር እስጀምር እኮ በቃ ተው አንተ አትፍራ እንደውም እንደውም ሄጄ ቃሌን እሰጣለሁ እኔ እኮ አልፈራም እኔ ምንም ብታሰር ምን ሆናለሁ ምን አልማም አልቀር በቃ እንደውም እሷ ምንም አላደረካትም እኔ ነኝ ያ ሁላ ነገር ሳደርጋት የነበረው አይደለ አንተ በቃ እጄ የለበትም እኔ ሄጄ እጄን እሰጣለሁ እኔ ታሰራለሁ ወላሂ እኔ ታሰራለሁ አሚር በቃ አንተ ተረጋጋ አንተ እናት ቤት ሄድ ተረጋጋ በአላህ አሚር ግዴታ ወደ እሷ መሄድ አለብህ እንዴ ለኛ እንኳን አስብ እሺ ለኛ መታሰብ ለማማ አስብ እቺ ለምን ተታሰሩ ያልፈልግማ እኔ መታሰር ያለብኝ በቃ አሚር በእናትህ ተረዳኝ እንዴ አንተ እንደዚህ መሆን የለብህም አሚር አይዞህ አሁን ራሱ መቆም አቅቷል አሚር ግዴታ ወደ በቃ እኔ እጄን እሰጣለሁ አሚር በቃ አንተ ምንም አላረክም በቃ ችግር የለውም አንተ እጄን አላሳረፍክባት ምንም አላረካት አንተ በሰዓቱ ተው እያልክ ነበር አይደል በቃ ሁሉም ነገር ያቀነባበር ነው እኛንም ብለን እንናገራለን በቃ ምንም እዚህ ጋር አንተን የሚፈጠር ነገር የለም አንተ ነፃ ነህ እንዴ ያለ ጥፋት ለምን እንደዚህ ትሆናለህ ምንም ጥፋት እኮ የለብህም አሚር ደግሞ ጭራሽ እኮ በዚህ ክስ ብቻ እኮ አይደለም ገብቶሃል ጭራሽ አንድ ሲል ያለ ፍላጎቱ ሃይማኖት አስቀይርሃል 18 ዓመት ሞልቷታል አይደል እንዴ አሚር አብረን አይደል እንዴ 18 ዓመቷን አብረን ያከበርንላት አይደል እንዴ ዲኮሩ ምን ብለን ሰርተን ለፍተን አይደል እንዴ ሰርፕራይዝ ያደረግናት እና ታዲያ ያ ሁላ መስራጃ እኮ አለ ይሄ ደግሞ በቃ ሁሉም ነገር የታየ ነገር ነው አንተ ልጅቷን አልነካሃትም እኛ ነን እሺ ምን ታሰረው አሚር መታሰርም ካለብን ነገሩ ጥፋት ነው ከተባለም በቃ እኛ ነን እንጂ መታሰር አለብን አንተ ምንም አትሆን በቃ አይደለም በቃ ማሚ አንተ ታስረ ማሚ የሆነ ነገር ከምትሆን አንተ እዚህ ጋር ከፖሊስ ሽሽት እዚህ ጋር ቆሻሻ ላይ ተኝተህ የሆነ ነገር ከምትሆን እኛ ብንታሰርስ በቃ እኮ እኛም እኮ ታስረን ነገሩ ይጣራል ከዛ እንለቀቃለን ወይ ግድያ አላደረግም ምን አላደረግም በቃ እሺ በቃ አሁን እሺ በለንና እንሂድ በእናትህ በአላህ እንሂድ በቃ አሁን ፖሊስ ጣቢያ ሰዱኝና እኔ ፖሊስ ጣቢያ አንተ በቃ አንተ መረጋጋት አለብህ ማሚ ጋር ነው የምትሄደው ቃል ይሰጣሉ ችግር የለውም አሚር አሁን ደብቀንህ ማሚ ጋር እናስገባሃለን አሁን በዚህ እንትን መጀመሪያ ሐኪም ቤት ትታያለህ ከዛ ማለት ነው ማሚ ጋር ትሄዳለህ ምግብን መብላት አለብህ ውሃ መጠጣት አለብህ በቃ ገብቶሃል አይደል ምንም የምግብ ማለት ነው በቃ የአቅም ማነስ ነው አቅም ማነስ ደግሞ የሚመጣው ምግብ ካለ መብላት ነው ውሃ ካለ መጠጣት ነው ፈሳሽ ካለ ማግኘት ነው እሺ አሁን በዚህ በቀጠልክ ሰው በቃ ራስህን ስተህ ጭራሽ ሌላ ነገር ውስጥ ነው የምትገባው እሺ በሉኝ በቃ ና እንሂድ እስቲ በእናትህ ቀስ በል ወይኔ ጓደኛዬ ወይኔ ወንድሜ ይሁላ የኛ ጦስ ነው አንተ ተው እንዳልከን ብንተው ነው